السلام على رسول الله صلى الله عليه وسلم وبلين أرانتنا مو جماعة هدوك أبناء بشننا بريدة إسنيت تلو خا even نتيلين جنا نخيسلو فمالي وان هاري أمان تنا نتي يادني لفنيمتي believe us ندوغم سا مالي هات خوف في جرتار خم مالي أيني حملني إسكان بون خبيناتي there is always أكاسيتي أرانتنا نافي فامي شيخ عبد الله أفانا مرام بيتني نجان تنافو أفانا مرا خنيا ولي نفتن نور وديم بيتني لا مالين بيتني لامتي No. وسدين أنا رايح بيتني no إن بيتني نور بيتني أنا ما فكرني إسمين على فانا ما راسولان هيه أني فهمي جالت يسلمين أيلا الخير قد تيم أيلا أوكي كبري كأيلا جل ولا أنا مو أوزو الجزيرة أنا فانا مرا جراتي نمرة تسجيتي ياد يا قولي لا لقى الجزيرة أتو أن رغماني من بيأخو أن كم بيأخو نندو بدا never give up أوكي أني جت عشان نفس لما يو ولدور قم تنسلا أنا بينامو يا أنا جت فردي غوري فردي أوكي إسنا نيومي نداني أوكي ودي تكتاتها عشان إيه ودك تكاتايو تشاتشين جي لا هاي دروس سريسة قلة no أنا سريس no إيش شجرة لهم إيش؟ لمن بتل إيه يتهولر كبد قانقا سايون يلمر كتنو بقى ستفاق الله ስለዚህ ችግር የለውም ቢሰባበርም ላንተ ሁለተኛ ቋንቋ ነው ሁለተኛ በቃ ስንት ጊዜ ቢሰባበርም ችግር የለውም ስለዚህ አሁን ለመዳኘት ነው እንጂ በቃን አይደለም በቃን ስንት ጊዜ ለመድ ይችላል አንቺ ስሪንቱ በደማ ቆፈልት ወይ አልገባኝም ምንድነው ያልከው አንተ አማርኛ ለመርክ ቋንቋ ስንት ጊዜ ለመርሽ ቋንቋ በቀን አልገባኝም ስትል አንተ ቋንቋ ለመርኩሽ ኦኬ ስንት ጊዜ ለመርኩሽ አንቺ ቋንቋ በቀን ኦኬ በቀን ስንት ቃላት ለመርክ ለማለት ፈልገህ ነው እንዴ አንተ ለመርክ አማርኛ የት ለመርክ አንተ እኔ በቃ ዝም በያቺምና ዝም በይ ሙዳት ያዙበታ በእናታችሁ ነው ችግር የለውም ባይዘወይ በእናት ማለት አይቻልም በእስልምና በእናት ማለት አይቻልም አላህ Subhanahu Wa Ta'ala በቁርአኑ ምን አለ والفجر وليال عشر والشفع والوتر هل في ذلك قسم لذي حجر كالله بستقر ممال እንዳንችል በዚህ አያ ገልጾልናል አላህ Subhanahu Wa Ta'ala ስለዚህ በእናት ማለት በኢየሱስ እናት ይሁንብህ ማለት ነው የደሞ በስላም አይቻልም አይደለ አይቻልም ያሲን ኑሩን አስተዋወሽ እንደዚህ ታውሪ እንዴ የሰው ልጅ ተምሬ ነው በእናት ትምር በእናት ማለት አሁን እስቲ ለምዶብኛል እንዴ ኦኬ እኔም እስቲ አንዴ እስቲ እሺ ልገላግላችሁ እሺ በእናት ማለት በኢየሱስ እናት ይሁንብህ ማለት ነው አይደለ አላህ ብቻ ነው በፈለገው ነገር መማል የሚችለው እንጂ የሰው ልጅ በአላህ ስም እንጂ መማል አይችልም እንዴ ነው ለዛ ነው የተባለው ይመስለኛል እንዴ ነው ኦኬ ገብቶናል ያንቺ ንግግር እኮ ይሰምጣል እንዴት እንደሰመጠ ይገባል አሁን እኔ እዚህ ጋር ጥያቄ አለኝ እሺ ለያኩሉ ጥያቄ አለኝ እሺ ያክ ባይዘወይ አንዳንድ ሰዎች አሉ እናንተ ለምን አማርኛ ታውራላችሁ ኦሮሞ ናችሁ ምናምን ምሉ ሰዎች አሉ አማርኛ ማውራት ታላስ ምን ችግር አለው ቋንቋ መልመድ ጥሩ ነው ዛሬ ያሳኑ ነገር አለ እሺ ትላንትና እኮ እኛ ስንገባ ተዋውቀን እሱ ስሙ እንዴ ነው ዛሬ ደግሞ ትልቅ እንግዳ አለ ሁላችንም ራሳችንም ማሳወቃለን እስቲ ሰብር ይኖርሃ ምንድን ነው አቸኩላ ሰብር በአማርኛ የለም አንተ ደግሞ ምን ነው ችግር የለውም አትቀባጥር አንተ እስቲ ይኖርህ በለኝ እስቲ ኖርማል ነው ለምን ትግስት የትኛው የኛ ሰፈረኛው እኔ እኮ ቢቢሲ ቢኖር ይመርጠኝ ነበር ኦኬ ይሁንልህ ዛሬ እኛ ውስጥ የሚገኘው ትልቅ እንግዳ የኛ ጓደኛ የኛ እንደ ወንድም የምናየው ታላቅ ወንድማችን ነው ስሙን አስተዋውቆ ወደ ጀማዓ ቢገባ ደስ ይለኛል ታጋበልና ወደዚህ ኖ ሰጣው ለሱ ያው እዚህ ጋር ለሱ በዚህ ማለት እኔ አይደለም እንዴ እንዴ ወንድማችን ያልገባም አንተ ታላቃችን ሀቢብ
ራሱን ያስተዋውቅ አከብራችሁ ብዬ አልሐምዱሊላህ ና ጠጋ በል ወደዚህና ራስን አስተዋውቅ እስቲ እሺ السلام عليكم ورحمة الله وبركاته ወአለይኩም ሰላም ወራህመቱላሂ ወበረካቱ ወደ ወንድማችን እሺ አሁን በአማርኛ ወይስ በኦሮምኛ ወይስ በሶማሊኛ በአረብኛ ይሻላችኋል ዛሬ በአማርኛ ነው እሺ በአማርኛ እኔ ሀቢብ አልይ ይባላለሁ ያው እዚህ ሀገር ደግሞ ስሜ በአብዱ እንደ አጋጣሚ ተቀይሮላል በአባቴ አባት ማለት ነው እና እኔ ግን የሀቢብ አሊ ነኝ እንጂ ሀቢብ አብዱ አይደለም አብዱ የአባቴ አባት ነው አጎቴ እና እናንተ ደግሞ ወንድሞቼ ናቸው ከዚህ ሀገር የሚወዱት አለኝ የሚለው እናንተ ናቸው ዛሬ እንደጋጣሚ ወደ እናንተ መጥቼ ደስ ብሎኛል ዩቲዩባችንን እናሳድጋለን ይያልኩ እናንተ ጎን ቆማለሁ ይያልኩ ነው ኢንሻአላህ እኔ ጥያቄ እዚህ ላይ ትንሽ ከአቶ ዶክተር እየሰማሁት ነገር አለኝ ኦኬ ያክ ምናምን ስሉ ለአንዴ ወንድማችን ሰማሁት እኔ ግን በአክራም ነው የሚያውቀው ማን ነው ያክ ብዬ ያካሉ ማን እንደጠሩት ይፋ አልሆነኝም እንዴ እኔ ሌላ ሰው አለ ብዬ ጠገቤ ዛይልም ከዚህ ውስጥ ሁለቱም ያለ ሰው አለ ወይ ብዬ እሱ እኔን ነው የጠየቀው እኔ ስለጠየቀኝ ነው መመለስለት ይሄን ጥያቄ ያክ ማለት አሁን ለምሳሌ እኔ አሁን እዚህ ላይ ዩቲዩብ ላይ ወጣው ወይ ቪዲዮ እየቀረጽን እንደ አልመሰለኝም ማለት ያክ ስለምንባባል ዝም ብዬ ነው እንደዚህ ታስቼ ያክ ማለት እሱ ነው ያጠገቤ ፊት ለፊት ያለው አክረሙ ኮስተር ሚለው ማለት ነው ቀጥል ስሙ ነው ኒክኔም ማለት ነው እና ያክ ነው የሚባለው ሁላችንም No. ያኮችነን ማለት ነው ያኮችነን ነው እና እሱ ነው ማለት ነው ያክ ማለት ያኩሉ ነው እንደዚህ ነው የሽረቡ ማለት እሱ ደግሞ የሽረቡ ነው የሚባለው ለምንድን ነው ስሙ ይወጣል ታውቃለህ በቃ እሱ በቃ ዝም ብሎ ነው የሚሮጠው ወደ ምግብ ጾም ጊዜ በአረብኛ ያኩሉ ብለን ስሙን ለጠፍንለት ታውቃለህ ቀጥል ስሙ እኔም ነግራችሁ ከዚህ ቪዲዮ ምንም መቆረጥ ነገር የለም ተጠንቀቃችሁ ብታውሩት በጣም ደስ ይለኛል አዎ ብታውሩ ወይስ ደግሞ ብታውሩት ደስ ይለናል እሺ እኔ እንጃ ብታውሩት እሺ አሁን ዛሬ እስቲ ለሐቢብ ቻንስ ሰጥታው ጥያቄውን ልጨርሰው ዛሬ ሰባበርኩ አንተ አማርኛው አይደለም አማርኛው ያው መቼም ያባቴ ቋንቋ አይደለም ያው የእናንተ ቋንቋ አይደለም ያው ግን ማስሚያማ ቋንቋ ስለሆነ ትንሽ ሞክራለሁ ለማለት ነው እንጂ ብዙ ያው አይደለም እኔ አሁን ያክን ሰምቻለሁ አውቃለሁ በቃ ቅጥል ስሙ ነው በቃ አክራም ማለት ነው አክራም ያክ ማለት ነው ቅጥል ስሙ ያኩሉ የሚባለው እሱ ደግሞ በቃ እንዳለው አስረዝሞት ነው መሰለኝ ያኩሉ ተብሎ ምናምን ግን ፋሚ ነበር ያለው ዛሬ ደግሞ ሶስተኛ ስሙ ኦኬ እኔ ነግራለሁ ፋሚ የሰፈር ስም ያገር ማለት ነው አክረም ደግሞ የዶችላንድ ነው ያኩሉ ደግሞ ካገርም የዚህም ነው ሁለቱም ነው ማለት ነው ካገርም አለው ያኩሉነት እና አጥና ወደ ገደለው አሁን አጥያት ነው እና ወደ ገደለው ማለት ነው እሺ ኦኬ አሁን ወደ ስማችን እንለፍ እኔ ራሴ በቃ አማርኛ ያጠረኝ ነው ለምን ብትሉ በደንብ ማውራት የለም እዚህ ሀገር ቋንቋ ነው የምናወራው ወይ ደግሞ ቤት ውስጥ ኦሮምኛ ነው አንዳንዴ ነው አማርኛ የምናወራው ከጓደኞች ጋር ስንገናኝ ማለት ነው እኔ አማርኛ የራሱ ያጠረኝ ነው አዞ ስሜ ፍራድ ዩሱፍ ይባላል ያው ፍራድ ዩሱፍ በሉት ሲፈልጉ ደግሞ በዶክተር ነው መጣቁኝ ስም እንደቀየርኩ እንዳይመስላችሁ ፍራድ እዚህ ሀገር ስም ነው በቃ በጣም ስለምወደው ፍራድ ዩሱፍ ነው የሚባለው ማለት ነው ወይም ደግሞ አስለም ሁስኒ ቆጥርላቸዋለሁ ፌስቡክ ዘመን ነው አስለም ሁስኒ አዎ እና ቆጥራለሁ ማለት ነው ወይ ደግሞ የዩቲዩብም ፍራድ ዩሱፍ ነው ኢንስታግራሜ ደግሞ ፍራፍ ኦሊ እንደዛ ነው የሚቀጥለው ማለት ነው ስቴፕ ባይ ስቴፕ ነው እና እንደዛ ነው አሁን ወደ ወንድም ያስተላልፋለሁ እሱ ደግሞ ራሱን ያስተዋውስቲ እኔ አንድ ጥያቄ አለኝ ከሼክ ሐምዛ ሸጃብር ደስ የሚለኝ እኔ ድሮ ሼክ
የሚጫወት ነገር አይመስለኝም ነበር ግን አሁን አንተን ካየው በኋላ ብዙ አረካኝ ለምን ብትል በቃ አሁን ያ ኡስታዙ ነኝ ከኛ ጋር አንዳንድ ጫወታ ያመጣ እኛንም ያስጫወትከኝ በቃ ብዙ ነገርም እየነገርከን ያ ነገር ከሁሉም ደስ ያለኝ እሱ ነው እኔ ከዚህም በፊት ኡስታዝ ነው ሲል ኡስታዝ ነው ስለ ጫወታ ምናምን በጣም ከነሱ ጋር መቀለድ ፈራለሁ ግን አሁን ካንቴ ጋር ከቀረብኩ በኋላ ለካ ሼኮቹም ይጫወታሉ እንዴ ብዬ ብዙ ጊዜ በቃ ጥያቄ ሆነብኛል እና አሁን ደግሞ በራሴ ስላየው በጣም ደስ ብሎኛል ለካ ሼኮቹም ትጫወታላችሁ ማለት ነው ለምን ረሱላችን አለይሂ ሰላቱ ወሰለም ከሰሃቦቹ ጋር ነበር የምጫወተው ቀልዳለ ጆክ ያረጋሉ ይስቃሉ ኢቭን ስፖርት ያረጋሉ ሰሃቦች ረዲየላሁ ዐንሁም ግን በዚህ ዘመናችን ሼክ ማለት አንድ በቃ ኮፊያውን አርግቶ ከሰው ጋር የማይቀላቀል ራሱን በቃ እንደ መላክ ታርጎ ማየት ለምን ከሰው ትርቃለ ረሱላችን አለይሂ ሰላቱ ወሰለም በሐዲሳቸው እንዳሉት خير الناس በላጩ ያው የሰባበርኩ ነውና ብታስተካክሉ ችግር የለውም ይገባቸዋል እርሶ ይገባቸዋል አይደለ خير الناس من خالط الناس وصبر على اذاهم በላጩ ሰው ከሰው ጋር ተቀላቅሎ በቃ ራሱን ከፍ የማያረግ የነሱን ችግር የሚረዳ ችግራቸውን አይቶ የማይርቅ ከነሱ እንደዛ ነው ያሉት ረሱላችን አለይሂ ሰላቱ ወሰለም ለዛ ነው የረሱላችን ሱና ወደኛ መመለስ እንፈልጋለን ረሱላችን አለይሂ ሰላቱ ወሰለም ከልጆች ጋር ነበር የምጫወተው ዛሬ ደግሞ ብታያቸው አንተ ልጅ ነውና ውጣ እዚህ ምን አስቀመጠ ይላሉ ይሄ ነገር አይሆንም እስላም ማለት ፍሪደም ማለት ነው እስላም ማለት ራሃ ማለት ነው ራሃ ማለት በአማርኛ ምንድነው ራሃ ነው ደስታ እስላም ማለት ራሃ ንገሩኛ ምኞት ደስታ የሚፈጠር በቃ ያው ትክክል ነው እዚህ ላይ እኔ ነውና ምኞት የለም ምኞት ማለት ነገር የምትመኝ ነገር ነው እኔ ግን እሱን ተውና አሁን ምቹ ሰው በቃ ጥሩ እሺ እዚህ ጋር ምን መሰለ ሰው ልቡ አንተ እንዳልክ ማለት ነው ብዙ አንድ ቀን የሆነ ሼኮቹ ጋር ሄርኩትና ጸጉሬ እንደዚህ ረጅም ነበር ሁሉም አዩኝና እንዴ ምን ሆናችሁ ነው ናም ብዬ በቃ እኔ ደነገጥኩትና ሁሉም በቃ እንደ ሌላ ሰዎችን ሰላም አላሉኝም እንዴ ምንድነው አልኩትና ራሴን ጠረጠርኩትና ዝም አልኩት እኔም በዛን ሰዓት ለዛ ቦታ ትንሽ አዲስ ነበርኩ ከዛ ስለ የሆነ ጎደኛዬ አንተ ጸጉሪ እንዴት ወደ እነዚህ ትመጣለህ እንደዚህ ጸጉሪ ያስረዝም እንዴ ምን ነው እኔ ጸጉር እኮ ወይ ታች አልቆረጥኩም ይሄ ጸጉሪ እንዳለ ነው ያስረዘምኩ ምን ችግር አለ ደሞ እኔ እንደማቆ የሳቦቹ ጸጉር ራሱ ረጅም ነው ለምን ነው እንደዚህ እምትለኝ አልኩትና ጎደኛን እኔ ያላቀም በቃ ለዛ ነው ብዬ ያስባለሁ ምናምን አለኝና አሁን አንተ ግን ይሄው ጸጉራችንም ረጅም ሆኖ ወንድም ዶክተርም ፍራደም ረጅም ነው የውላጅ ሙራሃዲም እንደዚህ ሆኖ ግን አንተ እንደዚህ በቃ አልጠላንም ያ እንደዚህ ሆነን ስለ አላህ መንገድ እያማከርከኝ እየነገርከኝ ነው አሁን ደግሞ በተለይ እኔ ካንተ ብዙ ትምርት ወስጃለሁ ብዙ ቁርአንም ቀርቻለሁ እኔ ከዚህ እንደዚህዎች አሉ ስለ አንተ ረሱል ለላሁ ሰላም ከልጆቹ ጋር መጫወት ያስደስታቸዋል ስላልከ ነው እና አንድ ሰው ግን እንደዚህ ሲሆን ለምንድነው በቃ አንተ ያን ሰው በቃ ልቡ ወይ እንዳንተ እንትን ንጹህ አይደለም ብዬ ለመውሰድ ይችላል ብዬ እናንተን ጠይቃቸዋለሁ
እስቲ እዚህ ጋር መልስ ብትሰጡኝ ብታብራሩኝ ደስ ይለኛል። ያላችሁት ነገር በጣም ደስ ይላል። የሰው ልብ አላህ ብቻ ነው የሚያውቀው። ልቤም አላህ ብቻ ነው የሚያውቀው። ግን እኔ እሞክራለሁ የረሱላችን ሱና አለይሂ ሰላቱ ወሰላም ወደዚህ ወደኛ ጋር እንዲመጣ ማድረግ እሞክራለሁ። ለምን ሰው ራሱን ከፍ አድርጎ ማየት የለበትም። ረሱላችን አለይሂ ሰላቱ ወሰላም ከድሃዎች ጋር ምግብ ይበላ ነበር። ዛሬ እስቲ አንድ ሼኻ ወይንም አንድ ዳዒ ከአንድ ለማኝ ጋር ተቀምጦ የሚበላ አይተህ ታውቃለህ? ረሱላችን አለይሂ ሰላቱ ወሰላም እንዲህ ነበር የሚያደርጉት። ይሄ ሁላ ተረስቶ ኢብን አንድ ሼኻ የሆነ ጊዜ ሼኻ ብለህ ጠርተህ ከዛ በኋላ በስሙ ብትጠራ ይናደድብሃል። እስቲ ሰምተህ ታውቃለህ? ሼኽ ዓሊ ብን አቢ ጣሊብ ሰምተህ ታውቃለህ? ሰሓባ ነው። ሼኽ ኻሊድ ብን ወሊድ ሰምተህ ታውቃለህ? ይህ እኮ የሌለ ነገር ነው። ሼኻ ማለት አንድ ትልቅ ሰው በእድሜው ትንሽ ያረጀ ሰው ሼኻ ነው። ሁሉንም ዕልምን ቢያውቅ ባያውቅም ሼኻ ይባላል። ግን በሀገራችን እንደለመዱት ሼኻ ማለት ዕልም የተማረ በእድሜ አይደለም እንትን የሚያደርጉት። እኔ አሁን ሼኻ እንድትለኝ አልፈልግም። ሐምዛ ብትለኝ በጣም ደስ ይለኛል። ለምን የረሱላችን አለይሂ ሰላቱ ወሰላም አጎት ሐምዛው ነው። ሼኽ ሐምዛ ይባላል። ሐምዛ ሰሐቢዩ ይባላል። ለዛ በጣም ደስ ይለኛል ሐምዛ ብለህ ብትጠራኝ እንደ ጓደኛ እንደ ወንድም እንደዛ እላለሁና በጣም አመሰግናለሁ። በጣም እናመሰግናለን። እሺ ወደ ፕሮግራማችን ልንመለስ ነው። የው ጸጉር ያልከው ስለ ጸጉር እኔም ያሳደግኩ ነው። this is not haram። ጸጉሩ ማሳደግ حرام አይደለም። this is also not haram። ስለዚህ ወደ ፕሮግራማችን እንመለስ። ውድ ተመልካቾቻችን ዛሬ ዘና ፈታ ልናርጋችሁ ተሰባስበን መተናል። ለምን ተዘጋለ? ያንቀላፋ ነው። አይኑ አታይም? ኖ መሳቅ ለምዶብኝ ነው። በቃ እኔ መሳቅ አመል ነው። ረሱላችን አለይሂ ሰላቱ ወሰላም ምን አሉ? ተበሱሙከ ፊ ወጅሂ አኺከ ሰደቀ። አንድ ወንድምህን ስታገኝ ፈገግታህን ማሳየት ማለት ለሱ ሰደቃ እንደሰጠ ይቆጠርልሃል። ማለቴ እንትን ነው። አንተ ስታወራ ማለት ነው ኮስተር ብለህ እንዳይቀበሉ ነው። በቃ እንደዚህ ፊታቸውን በአሻራ እያሳየ እሺ ወደ ፋሚ እንመለሳው። እስቲ ፋሚ ራስህን አስተዋወቅ። ቆይ እኔ እስቲ ልጠይቀው። አንተ እንደሚጠይቀው ጠይቀው። ኦኬ ያኩል እስቲ ራስህን አስተዋውቅልን። ዛሬ ማን ትባላለህ? በአማርኛ አንድም ቋንቋ አጨምርበት። ኦኬ እንዴት ዋላችሁ? ጉያ ምሳልከን ያው ምን አለ በአማርኛ ቀን ነው ወይስ ማታ ነው? አሁን እየቀና ነው። አሁን ማታ ነው። ኖ አሁን እኔ አስተካክላለሁ። ቀንም አይደለም። በቃ ሱቢ ከሰገድን ፈጅር ነው። እንዴት ናችሁ? ሰላም ናችሁ? ውድ ተመልካቾቻችን እዚህ ላይ የምትገኙት እንዳለ እንኳን ደህና መጣችሁ እንላለን። እኔ ፋሚ ሼኽ አብደላ ይባላለሁ ከዲሬ ዳዋ ገንዳ ገራዳ ነኝ። ዛሬ እዚህ የተገኘውበት ምክንያት እነዚህ ወንድማሞቻችን አማርኛ አትችልም እያሉኝ እያፈጎሩብኝ ስለሆነ እኔ ደግሞ እዚህ ተገኝቼ ማሻአላህ እንዴ አንተ ወላ እንደውም ያወራው ነው በቃ ቀጥታ ያወራው ነው። ማሻአላህ አላህ ግዞኛል ማለት ነው። ስለዚህ እኔ አማርኛ በጣም እማራለሁ። እስከ 3 ክላስ 4ኛ ክላስ 4ኛ ምናምን ተምራለሁ። ከዛ በኋላ ኦሮምኛ ክላስ ስለገባው ነው እንጂ የረሳሁት። እኔ አማርኛ በደንብ እችላለሁ። በዛ ላይ የሚችለው ቋንቋ ሶማሌኛ በጣም እኔ አሁን በተለየ ሶማሌ መስላለሁ። በፊት ሰው ሲያየኝ አሁን አንተ ሶማሌ ወዲያ ይሉኛል።
እኔ ሶማሌ መስላለሁ በእነዚህ ሁላችሁም እኮ ነው የሚበልጥባችሁ ነገር እኮ ሶማሌኛ ስለሚችል እኮ ነው አሁን አንተ ሶማሌኛ አትችልም አማርኛ ትችላለህ አማርኛ ራሱ ይወጥራል እንደ ስኪኒ እኔ ይወጥራል ተው እሱን ይወጥራል አውቃለሁ እሱ ይወጥራል እኔ ግን እሱም ማለት ፈልገህ ነው የራሴን ነው አንተ ምንድን ነው ፈጣሪ አይፈራም እንዴ አንተ ምንድን ነው ትክክለኛው አማርኛ አመጣብህ ይሄ ተው እሱን የጎንደር ነው አማርኛ እኔ ሶማሌኛ እችላለሁ ኦሮሞኛ እችላለሁ አማርኛ ትንሽ እችላለሁ ቢያንስ እችላለሁ ስለዚህ እሱ ይበቃኛል ይቅርታ አድርጉልኝ እናንተ ካገዛችሁኝ እኔ ደግሞ ዩቲዩብ ከፍቼ በአማርኛ እያወራላችሁ እናንተን እያወራችሁላለሁ እና እናንተን አስደስታችኋለሁ እናንተ አግዙኝ እኔ ደግሞ እናንተን አግዟለሁ አየ እዚህ ጋር አሁን ጥያቄ አለኝ እስቲ አንድ ጥያቄ ጠይቅልና ትመልስልኛለህ በአማርኛ አዎ መልሳለሁ ኦኬ የሆነ ነገር እልልሃለሁ አንተ ደግሞ ደግመህ ትልልኛለህ እሺ በበግ ቤት በግ ገባ በልልኝ እስቲ ቀላል ነው በበግ ቤት በገባ ጀም አሁን ሁለተኛ ላይ አልገባኝም አምስቴ ተከታትለ ማለት ነው እያፈጠንክ ትላለህ በበግ ቤት በገባ እኔ ራሱ ረሳው አንተ ምንድነው በበግ ቤት በገባው በበግ ቤት አረ ወራጅ ነው አንተ ቆይ አንተ ጠይቃለህ ሁለተኛ ላይ ወራጅ በበግ ቤት ገባው አይደለም በበግ ቤት ገባ ኖ በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ በበግ ቤት ኖ አተ ሪሜክስ በበግ ቤት ገባ በበግ ቤት አይደለም በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ አንተ በቃል ራሱ ብትለ አንተና አትለም እስቲ ሼው አንተ እስቲ ሞክረው አዎ አሁን ሞክረው አንተ በቃ እንዳውም ድል ሰጣለሁ 3 የብራ ብቻ ይበራባል ከዛ በኋላ 3 ጊዜ ብቻ በል በበግ ቤት በገባ 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 ሁለቴ ነው አበላሽ ሁለቴ ነው በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ እንዳትናደዳ እንዴ 3 እኮ ብያለሁ 3 ብያለሁ በላቸው ነው እንዴ እኔ አላወኩም እሺ እንግዲህ አሁን በጣም በቃ ሁላችንም በደንብ በቃ ከሀገር ከወጣን በኋላ ቋንቋም እንትን ያጠረን እየመጣ ነው ለምን ብትሉ ማውራት ምናምን እንትን ብለዋል ቋንቋ ራሱ በዛብን የዚህ ሀገር ራሱ መማር አለ ሌላ ቋንቋ አረብኛ አለ ያኒ አፍጋኒስታን አለ ቱርኪ አለ ስንት ቋንቋ ነው እንትን በቃ ምንድነው ችግሩ እዚህ ላይ ታውቃለህ ልክ ከኦሮሚያ እንደወጣን አማርኛ ገጠመን ከዛ አማርኛ ጀመርን ከአማርኛ እንደወጣን ሱዳን ጀመረ ሱዳን ገና ኡመራ ላይ ትግርኛ ማለኝ ትግርኛ ማለኝ ለካንታ ትግርኛም ትችላለህ አብሲቁል ኢትዮጵያ ችግር ፈጸምቱ ይላሉ ኮለቱም እንዴ ፈጽሙ እና ከዛ አረብኛ መጣ ያን አሁንም በቃ ጀመርን የዋኘን አሁንም ደግሞ ያው አረብኛው ደግሞ ይለያያል እንደምታውቀው ሊቢያ የሶሪያ አለ አዋ ቦኩ ነው ወደ አረብኛ ለምደናል ብለን ወደ ሊቢያ ስንመጣ ዳርኑ ተብቃ ምናምን የለው ቦኩ ጠዋ ደግሞ አረብኛ ነው እንትን ያ መጥበኽና መጥበኽኩም ወጥበኽኩም ለዛ ايه بعربኛ ነው እስቲ በልኝ አንተ ራሱ طبختكم في مطبخنا طبخنا مطبخنا في مطبخكم طبختم مطبختكم في مطبخنا طبخنا مطبخنا في مطبخكم طبق አሁን አማርኛው ስለሌለ የአረብኛ ቃል ነገ ኢንሻአላህ ነገ በአረብኛ ነው የምናደርገው نحن عربيين ኢንሻአላህ አይ ንረፍት ተሰቦ ተኝታል እንዴ